ዓለማችን ላይ በየ40 ሰከንዱ አንድ ሰው በስትሮክ እንደሚጠቃ ያውቃሉ? ሰላም ጤና ይስጥልኝ። ዶክተር ፈቲ መሐመድ እባላለሁ ከአሚን አጠቃላይ ሆስፒታል የነርቭ ሕክምና ስፔሻሊስት ሐኪም ነኝ። ዛሬ ስለ ስትሮክ አይነቶቹና ምንነት እንናገራለን። ስትሮክ በጥቅሉ በሁለት ይከፈላል። ኢስኬሚክ ስትሮክ እና ሄሞሬጂክ ስትሮክ ተብሎ ይከፈላል። ኢስኬሚክ ስትሮክ የምንለው ወደ አንጎላችን የሚፈሰው የደም ዝውውር በድንገት ሲቋረጥ ወይም ፍሰት መጠኑ በድንገት ሲቀንስ ኢስኬሚክ ስትሮክ የሚባለውን ስትሮክ አይነት ያመጣል። ሌላኛው ሄሞሬጂክ ስትሮክ ወደ አንጎላችን የሚፈሰው ደም በድንገት ደም ስር ተበጥሶ ሲፈስ እና ወደ አንጎል ሲፈስ ወይም ወደ ሰባራኪኖይድ ስፔስ ሲፈስ ሄሞሬጂክ ስትሮክ ተብሎ ይጠቀሳል። የስትሮክ ምልክቶችን በምናይበት ጊዜ ስትሮክ በድንገት የሚመጣ በአንድ በኩል የሰውነት መፍዘዝ ወይም መስነፍ፣ ፊት ወደ አንድ በኩል መታመም፣ በአንድ በኩል ወይም በሁለት በኩል አይናችን መጋረድ ወይም የአይን እይታ በድንገት መቀነስ፣ እንዲሁም ንግግር መንኮላተፍ ወይም ደግሞ መተሳሰር፣ እንዲሁም ከናካቴው መናገር አለመቻል። ከዚህ በተጨማሪ በምንራመድበት ጊዜ ወይም ታማሚው በሚራመድበት ጊዜ ሚዛን ጠብቆ አለመራመድ ከምልክቶች ውስጥ የሚጠቀሱ ናቸው። በተጨማሪም አንድ ሰው ሙሉ በሙሉ ራሱን ሊስት ይችላል በስትሮክ ምክንያት ማለት ነው። ምልክቶቹን ካየን ስትሮክ ምን ለስትሮክ ያጋልጣል የሚለውን ነገር በምናይበት ጊዜ በሁለት መልኩ ልንከፍላቸው እንችላለን። እነዚህም የሚለወጡ፣ የማይለወጡ ብለን እንከፍላቸዋለን። የማይለወጡት ውስጥ የሚመደቡት እድሜያቸው ከ55 ዓመት በላይ የሆኑ ሰዎች በአብዛኛው ለስትሮክ ተጋላጭ ሆነው እናገኛቸዋለን። እንዲሁም ጾታ ወንዶች ከሴቶች በበለጠ ለስትሮክ ተጋላጭ ሆኖ ጥናቶች አሳይተዋል ማለት ነው። በተጨማሪም በዘር እና እንዲሁም በቤተሰብ የስትሮክ መጠቃት ለስትሮክ ከሚያጋልጡ ነገሮች ውስጥ ናቸው ማለት ነው። ከሚለወጡት ውስጥ በምናይበት ጊዜ በቁጥር 1 የሚመጣው የደም ግፊት ነው። ያልተቋጠርነው የደም ግፊት ለስትሮክ ለሁለቱም አይነት ስትሮክ አጋላጭ ሆኖ ይገኛል። እንዲሁም ያልተቋጠርነው ስኳር፣ ከፍተኛ የደም ኮሌስትሮል፣ ከመጠን በላይ ወይም ከልክ በላይ ያለፈ ውፍረት፣ እንቅስቃሴ አለማድረግ፣ እንዲሁም የልብ ችግር ወይም አትሪያል ፊብሪሌሽን የምንለው የልብ ምት መዛባት። ሌላኛው በተጨማሪ እንደ ሪስክ ፋክተር የምናየው ስሞኪንግ ወይም ደግሞ ሲጋራ ማጨስ እና ከልክ በላይ አልኮል መጠጣት የሚጠቀሱ ነገሮች ናቸው ማለት ነው። በሚቀጥለው ቪዲዮ የስትሮክ ሕክምናውን ለሁለቱም አይነት የስትሮክ አይነቶች እናያለን። ለዛሬ በዚህ በቃናል። አመሰግናለሁ።